መጀመሪያ ምጣዳችሁን ታሟሻላችሁ። ከዛ ውሃ ትጨምራላችሁ። ከዛ ደግሞ ባሮ ሽንኩርት ትከታላችሁ። ከዛ እንደዚህ ጥብስ ሲልላችሁ ቀይ ስር ትጨምራላችሁ። ከዛ ደግሞ ሮዝመሪን እንከታለን። ከዛ እዚህ ጋር 6 ኩባያ የሚሆን ዱቄታችሁን ትመታላችሁ ማለት ነው በዚህ መልኩ። ከዛ እንደዚህ ጥብስ ሲልላችሁ ከዛ እዚህ ጋር ያዘጋጃችሁት ዱቄቱን ትጨምሩበታላችሁ ማለት ነው። በደንብ መምታት አለባችሁ። ከዛ በዚህ መልኩ እንደዚህ ማቀላቀል። ከፈለጋችሁም ጥላችሁ መሄድ ትችላላችሁ፣ አያርም። እዚህ ጋር ደግሞ ወተት እናፈላለን። ውስጡ የጨመርኩት ጦስኝ፣ የሻይ ቅመም እና ወተት ማለት ነው። እና ትንሽ ዝንጅብል ጨምሬበታለሁ። ከዛ አብራችሁ ታዋህዱታላችሁ። ይህን ስትበሉ ያንን ደግሞ ስትጠጡበት በቃ ቀናችሁ ፍክት ነው የሚለው። ወተቱ እንደዚህ ሲፈላ ታወጡታላችሁ። ከዛ በዚህ መልኩ ታወጡታላችሁ።